መተት አድርገውብሻል እንዴ? አዎ አድርገውብሽ ሊሆን ይችላል። ስራሽን፣ ትዳርሽን፣ ደስታሽን እንድታጪው ሰይጣን አምላኪዎች አሉ። እሺ ወዳጅሽ መስለው ካንቺ ጋር ሃይማኖተኛ መስለው ሽር ጉድ ሲሉ አንቺ ዘመዴ የምትያቸው ሰዎች መተተኞች፣ አጋንንት አምላኪዎች ነፍሳቸውን የሸጡ ሊሆኑ ይችላሉ። አንቺ ደግሞ በመንፈስ ደካማ ነሽ። አንቺ ደግሞ አምላክ ጋር አልተጣበቅሽም። አጋንንት ይልኩብሻል። በግራ በቀኝ አጋጭተው እንድትጨነቂ፣ ስሜትሽ እንዲረበሽ፣ ያለሽ ነገር በረከት እንዳያጣ አድርገውብሻል። ሌላ ነገር መስሎሽ ግራ ትጋባለሽ። አይደለም። ነፍስሽን ሀክ አድርገዋት ነው። ምናልባት ምትወጃቸው ሰዎች፣ ምናልባት ሚስጥርሽን ያጋራሻቸው ሰዎች፣ ምናልባት እንዲሳካላቸው ምትፈልጊያቸው ወዳጅ ምትያቸው ሰዎች አረመኔ ያንቺን ነፍስ ሕይወት ገደል የጣሉ ሊሆኑ ይችላሉ። አድምጪ፣ አቅም የላቸውም። ነፍሳቸው እየተጨነቀች ነው። ምናልባት ገንዘብ አግኝተው ሊሆን ይችላል። ምናልባት ዝናሽን ወስደው ሊሆን ይችላል። ምናልባት እድልሽን ቀምተው ሊሆን ይችላል። አቅም የላቸውም። ይጋለጣሉ፣ ይዋረዳሉ። ትንሽዬ ጸሎት አድርጊ፣ ወደ አምላክሽ ሂጂ። ምንም መንፈሰ ደካማ ብትሆኝም እንኳ ፊትን ከኔ አታዙር ይሄኝ በይ። ወደ ጸበል ሂጂ። የሆኑ ንጹህ አባቶችን ፈልጊ። ከሌሉም በልብሽ ተንበርክከሽ አምላክሽን አጋልጥልኝ ብለሽ ስገጂ። ይጋለጣሉ፣ ይዋረዳሉ። እናንተ ሌቦች፣ እናንተ የነፍስ ሌቦች፣ እናንተ ክፉ አረመኔዎች፣ እናንተ የሳጥናኤል ቡችሎች ትል ትሆናላችሁ፣ ትዋረዳላችሁ። እግዚአብሔር ኃይለኛው አይለቃችሁም። በሶማሊያ ለአጋንንት የምትጫወቱ የሰው ሀብት፣ ንብረት፣ ጤና፣ እድል የምትቀሙ ክፉ ሰዎች የውላችሁ አድምጡኝ። እግዚአብሔር አይለቃችሁም። ይሄን ቪዲዮ ስትሰሙ ተመለሱ። አይምራችሁ መድኃኒዓለም። ግን አንድ ጥያቄ አለ በጣም የገረመኝ። በየቲክቶክ እና በየዩቲዩብ የሆነ ቋንቋ ተለምዷል። እናንተ አልታዘባችሁም? ፕሮግራሙ ያበደ ነው ይላሉ። በስማ በቃ ያበደ በስማ ይሉና እግዚአብሔር ይጠራሉ። ማርያምን ያበደ ፕሮግራም ይላሉ። ምንድነው ያበደ? እብድ ጥሩ ነገር ሆኖ መጣ ማለት ነው። ማበድ ወይም ደግሞ እብደት እንደ ጥሩ ነገር ታየ ማለት ነው። ምን ማለት ነው? ያበደ ነው ማለት ነው። እንዴት ለጥሩ ነገር ያበደ የሚለው ነገር ተተካ? በማርያም እስቲ ይሄ ነገር አስረዱኝ። እንደ ጥያቄ ነው። እንደገና ጠይቀዋለሁ። በመሀል ሌላ ወሬ ስላወራሁባችሁ ቪዲዮውን ለሌሎችም ሰዎች እንደ ጥያቄ ብታቀርቡት ደስ ይለኛል። የቲክቶከሮች እና ዩቲዩበሮች አዲስ ያመጡት ሁለት ቋንቋ አለ። አንደኛው ይሄ ያበደ ነው የሚለው ነው። ዋው የዛሬ ፕሮግራም ያበደ ነው። በቃ የዛሬው እንትን ይሄ ዩቲዩብ የሰራው ነገር ያበደ ነው። በስማ ማርያምን ያበደ ነው ይላሉ። ምንድን ነው ያበደ ነው ማለት? ጥሩ ነው አሪፍ ነው ለማለት እብደት መገለጫ ሆነ ማለት ነው። የዛሬ ዓመትም አንድ ጥያቄ ጠይቄ ነበረ። አንተ ቡዳ ነህ ግን በጣም ትገርማለህ አንቺ ቡዳ ይላሉ። ቡዳነትም ጥሩ ሆኖ መጥቷል ማለት ነው። ይሄ ቡዳ ነው። በስማ ማወቀብኝ። እርግጥም ቡዳ ሰው ላይ ሆኖ ሌላ ነገር ላይ የተደበቀ ነገር ሊያውቅ ይችላል። ግን ይህ እኮ በጣም የሚገርም ልጅ ነው፣ በጣም ጠንቃቃ ነው ለማለት ቡዳ ነው እኮ አንተ ቡዳ አወቅብኝ ይላሉ። አረ ለመልካም የሆኑ ነገሮች ወይም ለጥሩ ነገሮች እንደዚህ አይነት ነገሮች ባንጠቀም ጥሩ ነው ብዬ አስባለሁ። ነጮች ጓደኛቸውን ስለሚያውቁት እነሱ እንደዚህ ይጠሩ ነበር፣ ይጠቀሙ ነበር እና እኛም ተጋባብን ማለት ነው። ሂ ወርክስ ላይክ ኤ ዴቪል ይላሉ። እንደ ሰይጣን ነው የሚሰራው ባክል ይላሉ። ያማዝ ጠንካራነትን፣ ታታሪነትን፣ ጠንክሮ መስራትና ውጤታማ መሆንን ለሰይጣን ሰጥተውት ቁጭ መላእክትን ስለማያውቁ ሂ ረንስ ላይክ ኤ ዴቪል ይላሉ። እንደ ሰይጣን የሚሮጠው ይላሉ። እና መልካም የሆኑ ነገሮችን ለመግለጥ አጋንንትን መጥራት አይጠበቅብንም ብዬ አስባለሁ። እና ብዙ ጊዜ እንግዲህ የእናቴ አባቴ አምላክ ይርዳህ እንደሚሉት የእናቶቻችን ተጋብተውብን ከሆነ ብር ሲለምኑ ራሱ ድሮ ስለ እግዚአብሔር ማን ብለው ይለምኑ ነበረ፣ ስለ ማርያም ይሉ ነበር። አሁን ግን አረ ትንሽ ለጨብስ የሚሆን አረ ለቡና ለጀበና የሚሆን አረ ጭራሽ አጠያቃቸው ራሱ ለጀበና ሲለምኑ ስለ እግዚአብሔር ቀርቶ ማለት ነው። ተውት እሺ፣ ስሙን መጥራት ይከብዳቸዋል። እኔ እርቦኛል ማለት መደረግን ነው እኮ።
ለጀበና የሆነ ስራ ሰርተው በፍጹም የድሮ እኔ ህፃን እያለሁ አስታውሳለሁ። እድሜ ህፃን ተብሎ የሚጠራበት እስከ 14 እስከ 15 ዓመት እድሜ ድረስ እንግዲህ ልጅና ህፃን ነው የምንባለው አይደለ? ከገበያ የሚመጡ እናቶቻችን ዘንቢል ይዘው እየተንገዳገዱ ሲመጡ ቆይ ላግዞት ብለን ተሸክመን የቤታቸው አድርሰን ሮጠን የምንወጣው ዳቦ እንኳን እንዳንባል። ያ ማለት ምንድነው? በቃ የህሊና ስራ ነው የምንሰራው። አሁን ግን ትንሽዬ ቀምቱን የሆነ ነገርም ናስቲ አቡሽ ብላችሁ ካልጠራችሁትም አይመጣም። ጠርታችሁትም እንኳን ከሆነ በፊት የነበሩት ትንሽ ካለ ከ10 ዓመት በፊት የነበሩት ያደርሱና ይቆማል በር ላይ ይጠብቃል። ማዘር ዳቦ የለም የሆነ ነገር የለም ትንሽ አይገፈትሩም ይላል። የአሁኑ ደግሞ ገና ጠርታችሁት እቃውን ያዩና ስንት ይከፍላሉ ማዘር ይላል። ገና እዛው ይደራደራቸዋል። ማዙካ ማዘር በቃ ቃላቶቹ ራሳቸው ይሄ የሚጠሩበት መንገድ ራሱ ሼባው እንግዲህ ሽበታም ለማለት ነው። እንግዲህ ሼባው በሽበቱ ሰውዬው አንተ ተብሎ አረ ሼባው እኮ ሰማ ነቃ ተብሎ ሽበታቸው አንቱ የሚያስብላቸውን በሽበቱም ተሰደበ አንቱ ታውም ቀረ ማለት ነው። እና በጣም ከባድ ነው። ማዘር መባሉ አይደለም ችግር የለውም። ማዘር ማለት እማዬ ማለት ነው፣ እናቴ ማለት ነው። ግን ታጥፎ ተገልብጦ ሌላ ስሞች መጥተዋል። ያራዳ ቋንቋ እየተባሉ ማለት ነው። አይነፋም የሚባል ተቋንቋ ኧረ አይነፋም። ይሄ ነገር ጥሩ አይደለም። እባክህ ይነፋልስ ምንድን ነው? አይመችም ማለት ነው። እንዴት አይነት ቃላቶች ናቸው የተለመዱት? አይከይፍም፣ አይነፋም። ደግሞ እኮ በትልቆቹ ላይ ነው የተለመደው ይሄ ነገር። በትልቆቹ ላይ ራሱ እንደ ኖርማል ሆኗል። ይመችሽ አቦ ወንዱን እኮ ነው አይነ ጥለዋን ነው። ወንዱን አንቺ ብሎ መጥራት ምን ማለት ነው? ሴቷን ለምን አንተ አትለው? ሴቷን አንተ ና አትለማት። ወንዱን ለብቻ ለምን አንቺ ትለዋል? አይነ ጥለዋን አይተህለት ነው? ውስጥ ያለችውን ዛሬ አይተህለት ነው? ወይስ በሴት መጥራት አራድነት ነው? በቃ ስሜት በቃ የሆነ እንዴት ነው? ሴቶች የገባቸው ናቸው ለማለት ነው። በሴት ወንድን በሴት መጥራት እዚህ ውስጥ የመንፈሱ ስራ አለ። እያንዳንዱ ነገር ውስጥ ቃላቶቻችንን ቀይሮ አነጋገሮቻችንን ቀይሮ ኢትዮጵያዊነት የሚባል ነገር ጨርሶ ጠፍቷል ማለት ነው። እና እኔ አሁን ዝም ብዬ ነው ትዝ ያለኝ ነው እንጂ ብዙ አሉ ቆጥሬ ባመጣቸው የሚያስቁ ነገሮች አሉ። እና እግዚአብሔር ልቦና ይስጠን፣ እግዚአብሔር ይማረን፣ እግዚአብሔር ከእንደዚህ አይነት ስብዕና ወጥተን ጨዋነት የተሞላበት አነጋገር ያውጣን። እንግዲህ ከብዙ ነገር ያውጣን። አመሰግናለሁ። የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድን ነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም። ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪ እና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለ ወሲብ የምንፈጽመው ነገር ነው። ግለ ወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለ ወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በዕለት በዕለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጥላችሁ ከሆነ አሁንም እንድታደርጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ
ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ከአንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ከአንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባለው አለ አይደለም? በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሯችን እንዳይጠፋ በጾሙም ሆነ በዛ በዕለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሐሳብ ስለሚያመጣ ሁልጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለእኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ። ይሄን ለመፈጸም ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል። እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለህበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ትሸኙታላችሁ፣ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአእምሯችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቁ ስጋን መጉዳት። የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው? እኛ እሱን ለምሳሌ መሬት ሀብት ንብረት እያላቸው ግቢ እያላቸው ቤታቸው ቁስቁስ ያለ ነው። ይሸጥ ቢባል መሬቱ እስከ 20 ሚሊዮን እስከ 30 ሚሊዮን ብር የሚያወጣ ግን በጎረቤት መተት ወይ በራሳቸው የቡዳ መንፈስ በምቀኝ የሆነ የዛር መንፈስ ይሄ እንዳይጠቀሙበት የሚፈልግ እንዳያልፍላቸው የሚፈልግ መንፈስ ደላሎች ሲመጡ ማንም ሲመጣ ጥሩ ባልሆነ መንገድ እንዲመለሱ አድርጎ ምክንያት እየተፈጠረ መሬቱም ችግር ያለበት እንዲመስል አድርጎ በፍርድ ቤትም በምንም በአየር ካርታም በምንም ብቻ ኬዝ ያለበት እንዲሆን አድርጎ በሀብት ላይ ተቀምጠው ድሃዎቹ ሆነው እንዲኖሩ ያደርጋቸዋል። አያችሁ? ስለዚህ ይሄን መንፈስ ለመስበር በዛው ቤት ላይ በዛው በሚኖሩበት ቤት ላይ ጸሎት ቤት መስራት ነው የሚያወጣ። እዛው ቤት ውስጥ ሆነው መስገድ፣ መጾም፣ መጸለይና እኔ ውስጥ ያለህ በረከቴን የምትነጥቅ የቡዳ መንፈስ ልክ የኢዮብን ሀብት ንብረት እንዳወደምክበት ሀብቱን ሰይጣን አይቶበታል። ሂድ ሀብት ስላለው አይደለም ይከዳሃል ያልከኝ፣ ሀብቱን ብትወስድበት ይከዳሃል። እስቲ ሂድ ሀብቱን ውሰድበትና እንደሚከዳኝ ታያለህ አለው። ሰይጣን መጥቶ የኢዮብን ሀብት አየበት ነው የሚለው። ሰይጣን መጥቶ የኢዮብን ሀብት ሲያይበት በሽፍቶች ተወሰደ። ግመሉ፣ በጉ፣ አህያው፣ ምኑ፣ ፈረሱ በሙሉ ተወሰደና ከዛ ወደ ልጆቹ መጣ። ልጆቹም ቤቱ ፈረሰባቸው፣ ልጆቹም ሀብቱ ስለሆኑ። ከዛ በኋላ ደግሞ በአካሉ ላይ መጣ። አካሉም ቁስል በቁስል ሆነ። በሚስቱ መጣበት። አለ የሚባለውን በሙሉ የኢዮብን በሙሉ ተመለከተበትና አወደመበት። ስለዚህ ተመልካች ነው ቡዳ። ቡዳ ካየ ያወድማል። ግን ማን ይየን? እግዚአብሔር ይየን። እኛ በእግዚአብሔር የታየን ከሆነ ቡዳ የፈለገ ሀብት ንብረታችን ቢወስድ እኛ የእግዚአብሔር ኤክስፐሪመንት ወይም ሰርቶ ማሳያ እንሆንና ተመልሰ ወደ ነበርንበትን ሀብታችን እንመልሳለን። ምን ካልን ሰጪም ነሽም እግዚአብሔር ነው። ራሱ ሰጠኝ፣ ራሱ ወሰደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ወድ ስወለድ ራቁቴን የተወለድኩት አሁንም ራቁቴን እገባለሁ እያለ ሲያመሰግን ቆይቶ እንደነበረው አዲስ ሀብት፣ አዲስ ንብረት፣ አዲስ ልጆችና አዲስ ሚስት
ሌላ ማንነት ኖሮ 140 ዓመት ኖሮ ሞተ ነው የሚለው አይደለም ኢዮብ። ስለዚህ ቡዳ ምንም እንኳን ቢመለከትም እግዚአብሔርን ከያዝን ግን ይመታል። ለዚህ ነው መጽሐፈ ሄኖክ ምዕራፍ 2 ላይ አዛዚኤል የሚባለው መንፈስ ለሴቶች ኩል መኳልን አስተማረ፣ እንሾሽላ መቀባትን አስተማረ፣ የምንዝር ጌጥ ማድረግን አስተማረ፣ አምባር ጌጣጌጦችን ማድረግን አስተማረ። እንሾሽላ መሞቅ፣ ኩል መኳል፣ ቀንድም መቀንደም አይደለም ይሄን አስተማረ ነው የሚለው። ለምን በሰው ላይ ሆኖ ማየት ይወዳል። የሰዎችን ንብረት በሰው ላይ ሆኖ ነው የሚያየው። የራሳቸው እንዳይመለከቱ የሰው እንዲመለከቱ ያደርጋቸዋል። መኪና ገዛ፣ የሀብት ንብረት አገኘ፣ ይሄ ችግር የለውም እስቲ ዘርፎ ወይም ደግሞ የሆነ ነገር አድርጎ ነው እንጂ ሰርቶ መቼም አላመጣውም ይባላል። በቃ ያ ሰው ላይ ሆኖ ሀብታችሁን ይመለከትባችኋል። እናንተ እንዴት እንዳመጣችሁት እናንተ ነው የምታውቁት። በጤንነት ካመጣችሁት እግዚአብሔር ያግዛችኋል። በሌብነት ካመጣችሁት ደግሞ ያው የታወቀ ነው፣ አጥፍቶ ጠፊ ነው የምትሆኑት። እና የሰላቢ መንፈስ ቡዳ የሰላቢ መንፈስ ሲሆን ሁለት አይነት ነው። አንደኛ ለምን በሀብት ንብረት በለጠኝ፣ ለምን ከኔ ቀደመኝ፣ ስለዚህ የሱን አጥፋበት፣ አውድምበት፣ አቃጥልበት ነው ሰላቢ፣ በቃ ስለበበት ነው። ሁለተኛው ደግሞ እኔ ከሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ፣ አበድረኝ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይሄም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን ሰላዲ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰላዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሽስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር እንድትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስም ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁም። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉትም። የእናንተን ነገር አታከብሩትም። እና ከባድ ነው ይሄን ነገር ያለ መንፈሳዊ ሕይወት መምራት። ይሄን ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋለን። አንድ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንድ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንዴ ስላችሁ በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንድ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታ ሆይ ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላል እና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቅ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካረክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደ ኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? ምንድነው የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል
ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር ይጎብኘን። ሰላም ሁኑ።